አሰላሙ አለይኩም ወረህመቱላሂ ወበረካቱሁ። ውድ የተከበራችሁ የዩቲዩብ ጓደኞቼ እንዴት ናችሁ? ሰላም ናችሁ? እኔ በጣም ሰላም ነኝ አልሐምዱሊላህ። እናንተ እንዴት ናችሁ? የብዙዎች ከሀገር ገብቻለሁ ካልኩ በኋላ ኢንቦክስ አድርጋችሁልኛል። እንዴት ነው ሀገር፣ ለስራ ለኑሮ ኢትዮጵያ እንዴት አገኘሻት ምናምን ያው በውስጥ ጠይቃችሁኛል እና የሁላችሁ መልስ ለመስጠት ያክል እኛም ትኬት ልንቆርጥ ነበረ ምን ትይናለሽ ምናምን ላላችሁኝ እንግዲህ ሰው በእኔ አመለካከት እንደዚህ አድርጉ እንደዚህ አታድርጉ ምናምን ብዬ መምከር አልችልም፣ እውነት ለመናገር ማለት ነው። ምክንያቱም ሁሉም የራሱ አመለካከት አለው። ከዚህ በፊት በነበረው ቪዲዮ አይታችሁ ከሆነ ምን ያደርግላችኋል የአረብ ቤት፣ ምን ያደርግላችኋል ቤት፣ በቃ የሆነ ስራ ስሩ፣ በቃ እድሜያችሁን አትጨርሱ ምናምን ብዬ በሰራሁት ቪዲዮ ምን ብላችሁኛል? ብዙዎች ተናግራችሁኛል ማለት ነው። ቤት ያለ ቤት አይኖርም፣ ሁሉም የራሱ አመለካከት ስላለ እንደዛ ስለተናገራችሁኝ እኔ አሁን በቃ ኖት ወለ ነፃነት ደስ ይላል፣ ሀገራችሁ ደስ ይላል ምናምን ብላችሁ የራሳችሁ አመለካከት ነው። ያንን ነገር እናንተ ናችሁ የምታውቁት፣ የትኛው ይሻላችኋል፣ የትኛው አይሻላችሁም። ያንን ነገር የምታስቡት እናንተ ናችሁ። እኔ በራሴ የሰው ቤት አልሐምዱሊላህ የሰው ቤት ስለገላገለኝ አላህ በጣም ደስተኛ ነኝ። አላህ የራሴን የተሻለ ነገር አላህ ይጽፍልኝ ዘንድ ነው ሁልጊዜም ዱዓዬና ምኞቴ ማለት ነው። ስለዚህ ሁሉም የራሱ አመለካከት አለው፣ ሁሉም የራሱ የሆነ ነገር አለው ማለት ነው። ስለዚህ እኔ የኔን አመለካከት ለእናንተ በመክራችሁ እናንተ ላትቀበሉ ትችላላችሁ። ምክንያቱም እናንተ አላማችሁ ያው ቦታ ገዝቶ ቤት መስራት ምናምን ሊሆን ይችላል። እንደዛ ስለሆነ እኔ ደግሞ ይሄን ነገር አልፈልግም። እኔ እንደዚህ ነው መስራት ነው የምፈልገው፣ እንደዚህ መሆን አለባት ሴት ልጅ ለመሪ መሆን ትጨርሳለች፣ የመውለጃ ጊዜዋን የህይወቷን ለምን ትጨርሳለች ምናምን ብዬ ሳስብ ይሄ ደግሞ እናንተ ጋር ሊጋጭ ይችላል ማለት ነው። ስለዚህ ኢትዮጵያ ስትመጡ ተመክራችሁ ባትመጡ እኔ በጣም ደስተኛ ነኝ፣ በጣም ሀፒ ነኝ። ምክንያቱም ራሴ አስቤበት ነው የመጣሁት። ራሴ በቃ ምን ማድረግ እንዳለብኝ ምን መሆን እንዳለብኝ ሁሉ ነገር አስቤበት ነው ራሴ የመጣው ማለት ነው። ያን ስመጣ ግን በቃ የሚመጡትንም ነገሮች ለመቀበል በቃ እያንዳንዱ ነገር ራሴ ወስኜ ነው የመጣሁት እንጂ በቃ ኢትዮጵያ ልገባ ነበረ ምን ትላላችሁ በቃ ምናምን ብዬ አይደለም የመጣሁት። ራሴ አስቤበት እንደዚህ አደርጋለሁ ብዬ በራሴ በቃ ይሄ ይሻለኛል፣ ከሀገር ይሻለኛል፣ ነፃነት ይሻለኛል ብዬ ነው የመጣሁት። በቃኝ የሰው ቤት ከዚህ በኋላ ለምንድን ነው የሰው ቤት የምሰራው ብዬ ነው የመጣሁት። እና እንደዛ ስለሆነ እኔ አሁን የፈለገ ቻሌንጆች ቢመጡ የፈለገ ነገር ቢመጡ ራሴን አዘጋጅቼ ነው የመጣሁት። በቅድሚያ አላህ ሱብሓነሁ ወተዓላን ተወክዬ ነው የመጣሁት። በሁለተኛ ደግሞ ራሴን አዘጋጅቼ ነው የመጣሁ ማለት ነው። ስለዚህ ወደ ሀገር ስትገቡ የሰው ምክር ሳይሆን የሚያስፈልጋችሁ የራሳችሁ ውሳኔ ነው የሚያስፈልጋችሁ። አንዳንዱ ኧረ ኢትዮጵያ በጣም ነው የሚያስጠላ፣ ኢትዮጵያ መኖር አይደለም፣ ኢትዮጵያ ለስራም አይመችም፣ ለኑሮም አይመችም፣ ለብዙ ነገር አይመችም ይሏችኋል ማለት ነው። ግማሾቹ ደግሞ አይ አሪፍ ነው እንደዚህ ነው ይሏችኋል። ከዛ እናንተ በእነዚያ ሰዎች ተመክራችሁ ከመጣችሁ ከተመቻችሁ በቃ ደስ ይላችሁ ማለት ነው። ካልተመቻችሁ ግን በቃ ጸጸት ውስጥ ትገባላችሁ። ስለዚህ በዚህ መካከል የእናንተ ውሳኔ ያስፈልጋል። በሰው ምክር ባትሄዱ በራሳችሁ በቃ እኔ ምንድን ነው የምፈልገው፣ ምንድን ነው የሚያስፈልገኝ፣ በቃ የመጣሁበት ዓላማ ይሄ ነው። ያለ ዓላማ አትኑሩ። ዓላማችሁን ለሄዳችሁበት ነገር ደግሞ ከዚህ በፊትም እንደተናገርኩት ዓላማችሁን ግዴታ ቦታና ቤት ላይ አታድርጉ። በጣም ብዙ የተሻለ ዓላማ አለ። ሁሉም ሰው ቤት ሰርቶ አይደለም የተነሳው። በነገራችን ላይ ሰርቶ ነው ቤት የሰራው እንጂ ቤት እያለው አይደለም እዚህ የደረሰው። ስለዚህ ዓላማ ካላችሁ ዓላማችሁን ብቻ ነው ማሰብ ያለባችሁ። ደግሞ በሰዎች አትጀንጀኑ። ኢትዮጵያ እንዲህ ነው፣ ኢትዮጵያ መኖሪያ አይደለም፣ ኢትዮጵያ ጀሀነም ነው፣ በቃ ኢትዮጵያ እንደዚህ ነው፣ በቃ አትኖሩትም፣ ከባድ ነው ህይወት፣ በርበሬ ይሄን ያህል ገብተዋል፣ ሽሮ ይሄን ያህል ገብተዋል። ምን ቸገረሽ? አንቺን የሚመግብሽ አላህ ነው፣ የሚያኖርሽ አላህ ነው። በቃ ይከብድባችኋል። ሀገር እንዲህ ነው፣ ጦርነት ነው፣ ሀገር እንደዚህ መኖር አይቻል፣ በጣም ፈተና ነው፣ ኒቃብ ለመልበስ አይመች፣ በጣም ብዙ ነው የሚያካብድባችሁ ከአረብ ሀገር ወደ ሀገራችሁ ልትገቡ ስትል ማለት ነው። ስለዚህ እነዛን ነገሮች ባትሰሙ በቃ የፈለገው ይምጣ፣ እነሱ እንደሚኖሩት እኔም እኖራለሁ ብላችሁ መግባት ነው። እድሜ ልክሽን ያን ቤት ሁሉ ስታስጨርሽ ያን ሁሉ ቆራሌ ስትሰበስቢ እድሜሽን መጨረሽ ነው። በቃ እኔ ባለኝ ነገር ተደስቼ እኖራለሁ፣ ባለኝ ነገር አልሐምዱሊላህ ብዬ እኖራለሁ የሚል አመለካከት ያላችሁ ልጆች ግቡ። ምክንያቱም እድሜያችሁ ቁጭ ብሎ ስለማይጠብቃችሁ ማለት ነው። አረዲ ደግሞ ኢትዮጵያ ላይ ፀሐይ አልፈልግም፣ አቧራ አልፈልግም፣
መክሳት መጥቆር አልፈልግም ያለ ሰው እዛ መቀመጥ ይችላል። ምክንያቱም ሁለት ነገር በአንድ ላይ ማግኘት አይቻልም። የአንዱን ጥላችሁ የአንዱን ነገር አሁን ለምሳሌ እዚህ ጋር መብራት ሊጠፋ ይችላል፣ ውሃ ሊጠፋ ይችላል። በቃ እሱ ነገር አምነሽ ተቀብለሽ ውሃ በማይኖር ሰዓት በበርሜል ልታዘጋጂ ግድ ይልሻል። መብራት ላይኖር ይችላል። ለዛ ደግሞ ተጠባባቂ ሶላር ልታኖር ትችላለሽ እንጂ ግን እንደሱ እንደሰለጠነው ሀገር እንደ አረብ ሀገር ይሄ በቃ ሁሉ ነገር በፈለጋችሁ ጊዜ ሁሉ ነገር እናደርጋለን ብላችሁ ማሰብ ይሄንን አስባችሁበት ባትመጡ ሁሉ ነገር ምቹ በቃ ምክንያቱም በጣም አሁን የቆያችሁ እህቶች እንደዚህ አይነት ነገር ባታስቡ። ምክንያቱም ኢትዮጵያ ምንም የተቀየረ ነገር የለውም። እኔ የምነግራችሁ ነገር ማለት በቃ ያው ምንም የተቀየረ ነገር የለውም። እኔ ከቆይታዬ ስመጣ ኢትዮጵያ ምንም የተቀየረችብኝ ነገር የለም። ግን በቃ መኖር እንደሚቻል እንደውም እስከ ዛሬ ቀድሜ ያለ መግባቴ ምንድነው ቀድሜ ገብቼ ራሴን ስራ ያልሰራውን በቃ ሁሉም ሰው እየኖረው በጣም ደስ ይሉ ከኛ በላይ ዝንጥ ብለው ነው የሚኖሩት ስላቸው ኒቃቢስቶች በሏቸው፣ የመንግስት ሰራተኛ በሏቸው፣ የቤት እመቤት በሏቸው፣ ሁሉም ዝንጥ ብለው ነው የሚኖሩት። ግማሽ የራሱን ስራ ይሰራል፣ ግማሽ የቤት እመቤት ነው። አላህ ስብሐነሁ ወተዓላ ሙቀሲም አልአርዛቅ ነው። ሪዝቆችን አላህ እንደዚህ አመቻችቶልናል እና እንደዛ ብለው ነው የሚኖሩት። ሰው እናንተ እዚህ መጣችሁ ምናምን እንዴት ብዬ ልኖር ነው እንዴት ብዬ ምናምን ብላችሁ መጨናነቅ አያስፈልግም። ምክንያቱም እነሱ ስታዩ ነው። እኔ እስከዛሬ ያልገባሁበት ምክንያት እዛ ሂጅ ቢቸግረኝ እዛ ሂጅ በቃ የሆነ ነገር ብሆን እዛ ሂጅ ብር ባጣ እዛ ሂጅ እንደዚህ ብሆን እንዴት ብዬ ልኖር እነሱ እኮ ለምደውታል ምናምን አይነት ነገር ነበርና ግን መጥቼ ሳየው በጣም ሲምፕል ነው ሁሉም ነገር። እንዲህ መኖር ይቻል ነበር። እንኳንም አሁን ወሰንኩ ነው ያልኩት። እንኳንም አሁን ወሰንኩ ሰው። ስለዚህ የማይቻል ነገር የለም፣ የማይኖር ነገር የለም። እና ከዚህ ደግሞ ህይወታችሁን ነው የምትኖሩት። ከሱ ግን ሰርተን አረብ ሀገር ከሀገር ሂደን ህይወታችንን ለመኖር ነው። ስለዚህ እርቤት ደግሞ ካለበት ላይ እዛው ጸጥ ብሎ አይቆሙም። እየሄደ ነው ሁሉም ነገር እያለፈ ነው ማለት ነው። ሰው እሱን ነው የምላችሁ እኔ ካገኘሁት ተሞክሮ ማለት ነው። በስራ ዘርፍ ዙሪያ ደግሞ እንደ ኢትዮጵያ ምን እንስራ ምናምን እንዳላችሁኝ እኔ እስካሁን ምንም አይነት ስራ አልጀመርኩም። አሁን ይሄ ስራ ያዋጣል ይሄ ስራ ያዋጣም ብዬ አስተያየት ለመስጠት አልሆንም። ምክንያቱም ገበያም ጋር አልሄድኩም። የተለየስ ይሄ ስራ ቢሰራ ያዋጣል ይሄ ስራ ቢሰራ ቢዝነስ ያመጣል የሚለውን ገና አልሰራሁም። እሱን ስሰራ በምን አይነት ካፒታል ምን እንደሚሰራ ምናምን ማሳያችሁ ይሆናል። ነገር ግን እኔ እስካሁን ባለው ምንም አይነት ስራ አልጀመርኩም። ምንም አይነት ነገር የለም። ኢንሻአላህ ወደፊት ነው። እሱን ደግሞ አብረን የምንሰራ ይሆናል ማለት ነው። ዞሮ ዞሮ እናንተ ራሳችሁን አሳምናችሁ ከመጣችሁና አገሬ ላይ እኖራለሁ ብላችሁ ከመጣችሁ የማይኖር ነገር የለም። ግን ያው የአረብ ሀገር ቅንጦት የአረብ ሀገር ድሎት የለም። ኢቨን ኔትወርክ ይቋረጣል፣ መብራት አይኖርም፣ ውሃ ላይኖር ይችላል። ይሄን ነገር አምናችሁበት በቃ ኢትዮጵያ በጣም ትንሽማ ከሚደብሩ ነገሮች ያው ትንሽ ውሃ መብራትና ኔትወርክ ነው። እሱ ደግሞ በጣም በአቅርቦት አሁን እየተስፋፋ ነው። ይሄንን ስራችሁ ወደ ገጠሩ እንጂ ወደ ከተማ ውሃም ይመጣል፣ መብራትም አለ፣ ኔትወርክም አለ። ግን ያው ከፐርሰንት አንጻር ስታዩት እሱ ነገር ቢሻሻል የምትሉት ነው እንጂ ሌላው ነገር ሁሉም ነገር አለ። ሀገራችሁም ሰርታችሁ መቀየር ትችላላችሁ። ሁሉም ነገር አለ። ዙሬ እንዳየሁ ከሆነ እኔ በቃ ይሄንን እጀምራለሁ ይሄንን እሰራለሁ ያልኩት ነገር የለም። ግን ሁሉንም በገበያም ዙሪያ በምንም ዙሪያቸዋለሁ። በቃ መስራት እንደሚቻል መቀየር እንደሚቻል ከሀገራችሁ የምታዩበት ነው ማለት ነው። ግን ደግሞ በዛው ልክ ደግሞ ፈተናዎች አሉ። በቃ እንደፈለግሽ አልጋ ባልጋ የሚገርምሽ ብር ከፍለሽ በቃ እዚህ ቦታ ድረሰኝ ብለሽ ታክሲ ከዛ ከምትፈልጊበት ቦታ ላይ ደርስ ይችላል። እሱ ከምትፈልጊበት ቦታ ያን ቀሪውን መንገድ በእግርሽ ስትሄጂ ነው። ምክንያቱም አንዳንድ ቦታዎች የፕላንም እንትን ገና ስለሆነ ስፓልት ምናምን ስላልተሰራ ምናምን ማለት ነው። እና ምን ልላችሁ ፈልጌ ነው ቻሌንጅ የሚያደርጋቸው ነገሮች እየተቋቋማችሁ የሚፈትኑን ነገር ከዛ ደግሞ ይሄ አዋጭ ነው የምትሉትን ነገር የራሳችሁ ቢዝነስ ፕላን ግዴታ ሲባል በቃ በሚሊየን በቢሊየን የሚቆጠር ነገር አይደለም። እንደዛ ሰው ከትንሽ ነው በቃ ቁጥርም የሚጀምረው ከዜሮ ነው። ከትንሽ ተነስተን የምናድገው እና እሱ ነገር ፕላን አድርጋችሁ ብትመጡ ሁሉ ነገር አስባችሁበት አምናችሁ ማለት ነው። እና እሱን ነው የምላችሁ።
ሌሎች ነገሮችን የማሳያችሁ ይሆናል። ያው ትንሽ ስላልተመቸኝ ነው። እናማ ለዛሬ ይሄ ይበቃኛል። ይሄንን ካልኳችሁ ኢንሻአላህ የተለያዩ ቪዲዮዎችን የምሰራላችሁ ይሆናል። ለዛሬ በዚሁ ይበቃኛል። ደህና ሁኑ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።